ሰላም ጤና ይስጥልን የተከበራችሁ የበኩር ቲዩብ ተከታታዮች፣ ዛሬ በጣም የምንወደው የምናከብረው አንድ አምላክ ወልዴ እኛ ደግሞ አባቢ የምንለውን ጋር ወደ ዩቲዩብ እንግዲህ ከዚህ በፊት በዩቲዩባችን የሰርጉን ሌላው ደግሞ አንዳንድ ጊዜ ኢንተርቪው በማድረግ ብዙውን ጊዜ በዚህ ዩቲዩብ የተለመደ ወንድማችን ነው። ይህን ወንድማችን ደግሞ ዛሬ ህይወቱ አንድ አምላክ ወልዴ ማን እንደሆነ እንጠይቃለን። እሱ ደግሞ ይመልስልናል፣ ብዙ ነገሮችን ያካፍልልናል። ከሱ ብዙ ነገሮችን እንማራለን። በኩር ቲዩብ እስከ መጨረሻ ድረስ ከኛ ጋር ሆኑ። መጀመሪያ ግን ከማየታችሁ በፊት ያቺ ላይክ ምልክቷን አርጓት። ምንድነው አርጓት? ሰላም ሰላም፣ በተለያየ ዓለም ያላችሁ እንደየሰዓት አቆጣጠራችሁ በያላችሁበት ሰላም እግዚአብሔር ከናንተም ከኛም ጋር ይሁን። በያላችሁበት እንግዲህ ሰላም ክርስቶስ ከናንተ አይለይ። ቀድሞ እንዳስተዋወቀኝ እንግዲህ በዚህ በዩቲዩብም ሆነ በተለያዩ የሶሻል ሚዲያዎች እንደምታውቁኝ ከልጆቼ ጋር በመሰራቸው ስራዎች ታወቃለሁ። አብዛኛውን ጊዜ እንግዲህ መንፈሳዊነት ተገብቶን እውነታው ቀን ተረተነው ሳይሆን የምንኖርበት በጥቂቱ ለመኖር ያህል እግዚአብሔር አምላክ በወደደና በፈቀደ ከኛ ሰዎች የምናደርጋቸውን የዕለት ክርስቲያናዊ እንቅስቃሴዎች እንደው ማስተማር ከቻሉ ሰዎች የሆነ ነገር ሰቧቸው ከኛ እነሱም ደግሞ ያን መንገድ መከተል ቢችሉ ብለን እንደው ያቅማችንን ጥረት ለማድረግ ያህል እንጥራለን እንጂ ቀድመን ማሳወቅ የምንፈልገው ጥንቅቅ አርገን ክርስትናን አውቀን በሚገባን መንገድ ሁሉ የየዕለት እንቅስቃሴያችን ክርስቲያናዊ ነው ብሎ ለመደምደም የሚያስችል እንዳልሆነ እንዲረዱ። አንዳንድ ጊዜ በመናረጋቸው እንቅስቃሴዎች፣ ንግግሮች ስተቶች ቢኖሩ ኦርቶዶክሳዊ ያልሆነ ነገር ቢመለከቱ ወንድማዊ ፍቅር እየሰጡን ይሄ ነገሮችን ብታስተካክሉ በዚህ መንገድ ቤተክርስቲያናችን ስርዓትና አግባባ ይሄ ነው እያሉ ቀድመው እንዲያርሙን ቀድመን ለማሳወቅ እንፈልጋለን። ከልብና መሰግናለን። ዳሃጸ ልሳንም ቢኖርብን የሚከታተሉን አባቶች ወንድሞች የቤተክርስቲያን ጠንቅቀው ሁሉን ያወቁ ስለሚኖሩ በእነሱ ርማት ሊሰጥባቸው እንደሚችልም እንዲገነዘቡ ከወዲሁ ቀድመን እናሳስባለን። በነገራችን ላይ ብዙውን ጊዜ በብዙ ነገር በነገራችን ላይ ዕውቀት በመማር ብቻ አይደለምና ህይወት ራሱ ታስተምራለችና ካሁኑ ንግግሮች ውስጥ እናንተም ብዙ ነገሮች እንደወሰዳችሁ ተስፋ አደርጋለሁ። ልክ እኔ እንደወሰድኩትና ብዙውን ጊዜ እኛ መናገርን እንጂ ችግሮቹን እንኳን ቢፈጠሩ ከተፈጠሩ በኋላ ነው ብዙውን ጊዜ ይቅርታ የምንጠይቀውና አሁን ላይ ግን የሆነ ነገሮች እንኳን ቢከሰቱ ቀድመን ይቅርታ መጠየቅ እንዳለብን አንድ ነገሮችን ነበር አባቢ የተማርኩትና አባቢ የምንለውም አንድም ነገር ብዙውን ጊዜ የአባትነትን ባህሪ ብዙውን ጊዜ ስለሚያሳየን ነውና ከዚህ ከልብ እናመሰግናለን። ለልጆች ብቻ ሳይሆን ለኛም ብዙዎቻችን በነገራችን ላይ አባቢ የምንለው ከምታደርገው ነገሮች ከምትፈጽመው ነገሮች ነው። ሰው አባቢ ስንል እድሜ ሊመስለው ይችላል። ኖ በጣም ካንተ የሚበልጡ እኛ ጋር የነበሩ ወንድሞች ነበሩና ግን አንተን አባቢ የምንለው ካየነው ከስነ ምግባር የምታደርገው ነገሮች ብዙውን ጊዜ ቤተክርስቲያን አወቅን የምንል ቤተክርስቲያን ውስጥ አደግን የምንላቸው ሰዎች የምናጠፋ ነገሮችን ስታይ አታልፍምና ለዛ ነው አባትነት ማለት መክሮ የሚመልስ የሚገጽጽ ነገሮችን እንዲያስተካክሉ የሚያደርጉ ሰዎች ብዙውን ጊዜ አባታዊ ባህሪ ይሰጣቸዋልና ለዛ ነው ብዙውን ጊዜ አባቢ የምንለው። በዚህ አጋጣሚ እዮባዬ እንግዲህ ያልከው ነገር በላይ ይደር አይለፈኝ አሜን ብዬ ነው የምቀበለው። እውነቴ ማለት አንዳንድ ጊዜ ያው ባህሪያቶችን ሰዎች እንዲህ ሲናገሩት ነው እኔ አሁን አልገምተውም እንዲያለኝ እንዴ ብዬም ላስብ እችላለሁ በውስጤና እውነት እንደዛ ባህሪ ካለኝ እግዚአብሔር አምላክ አይወሰድብኝ አሜን ብዬ ተቀብያለሁ። እስቲ በዚህ አጋጣሚ ለበኩር ቲዩብ በነገራችን ላይ ካሁን በኋላ በብዙ ጊዜ በኩር ቲዩብ ላይ አባቢ ከኛ ጋር ይመጣል በብዙ የመጀመሪያ አንድ አምላክ ወልዴ ማን ነው? እስቲ ለበኩር ቲዩብ እንድትገልጽልን። እንግዲህ አንድ አምላክ ወልዴ ከትላንት ዛሬ ከዛሬ ነገ ከነገ ደግሞ ከነገ ወዲያ የተሻለ እንዲሆን እግዚአብሔርን ተማምኖ በእግዚአብሔር መንገድ ለመሄድ የሚጥር ትላንትና ባላስፈላጊ ሊባሉ የሚችሉ ብዙ ህይወቶችን ያሳለፈ
ከነዛ ካላስፈላጊ ህይወቶቹ ጥቂቷን በብዙ መልካም ሊሆኑለት የሚችሉትን ነገሮች እንደ ትምህርት የወሰደ ዛሬ ደግሞ በተቻለውና እግዚአብሔር በፈቀደለት ልክ የትላንትናዎቹን ስህተቶች ላለመድገም የሚጥር ከዚህ የትላንትና ስህተቶቹን ላለመድገም መጣር ውስጥ ደግሞ ነገ የተሻለውን አንድ አምላክ ለማውጣት ጥረት እያደረገ የሚገኝ የቤተሰብ ኃላፊ ከራስነት ከኔነት ወጥቶ እኛ ለማለት የበቃ የቤተሰብ ኃላፊ ከዛም አልፎ ደግሞ ወደዚህ ምድር መጥቻለሁና በዚህ በምኖርበት ዘመን ማንነቴን የሰጠችኝን ቅድስት ቤተክርስቲያን ለዛሬ ማንነቴ ባደረገችው አስተዋጽኦ ልክ ሳይሆን እንደው በትንሹ ምን ማበርከት አለብኝ ለዚች ንጽሕት ቤተክርስቲያን ብሎ የሚያስብ ከዛም ውስጥ ደግሞ እግዚአብሔር አምላክ እንግዲህ ቅድም እንዳልኩት ነው ተምረን አውቀን ሳይሆን አንዳንዴ ሁሉ እንደየጸጋው ያገልግል ይላልና ቃሉ የእግዚአብሔር ቃል በተሰጠችን ትንሿ ጸጋ ወይም ደግሞ ትንሿ ገጽ በየሄድንበት እንግዲህ ሚዲያዎች ብንከፍት ዛሬ የሚዲያ ዘመን ነው። ሚዲያ ነው ዓለምን እየመራት ያለውና በተሰጡን የሶሻል ሚዲያ ፕላትፎርሞች ለቤተክርስቲያናችን ማበርከት በሚገባ ልክ ሳይሆን በጥቂቱ የቻልነውን ያህል ጥረት ለማድረግ ከነቤተሰቦቼ እያደረኩ የምገኝ ከትላንት ዛሬ ከዛሬ ነገ የተሻለ ማንነት እንዲኖረኝ እየጣርኩ ያለው ትልቅ ሰው ነኝ ዜጋ ነኝ። ያስኬዳል ትልቅ ሰው ነኝም ያስኬዳል የትኛውም ምክንያቱም 40 ተሻገር ያለውና ትልቅ ሰው ነኝ በእድሜ ከማያፍሩ ሰዎች መካከል ነኝ። በዚህ እናረጋግጠነዋል። በጣም በእድሜ ፕራውድ አደርጋለሁና ብዙውን ጊዜ አንድ አምላክን እውነትን ነው ብዙ ሰው የሚያውቀው ብዙዎቹ የሚያውቁት እውነትን ላይ ነውና እስቲ አንድ አምላክ ወልዴ ስንት ልጆች አለው? አንድ አምላክ ወልዴ ራሳቸው ሌላ ትምህርት ስላላችሁ ማለት ነው። መልካም አንድ አምላክ ወልዴ ብቻውን አይደለም ልጆች ያሉት። አንድ አምላክ ወልዴ ከብርሃን ንጉሴ ጋር ስንት ልጆች አሏቸው? ጥያቄው መሆን ያለበት እንደዛ ነው። ምክንያቱም ያለ ግራ ጎኔ ብቻዬን ያው አዶፕሽን በሚለው ወስጄ ካላሳደግኩ በቀር አሁን ባለሁበት የትዳር ህይወት አንድ አምላክ ወልዴ ብቻውን ስንት ልጅ አለው አይባል። መሆን ያለበት ከባለቤትህ ጋር ምክንያቱም በጋራ የፈጠርናቸው እግዚአብሔር አምላክ ፈቅዶልን ስለሆነ እኔና ባለቤቴ እግዚአብሔር የተመሰገነ ይሁን ልጆች የእግዚአብሔር ስጦታ ናቸውና በምድር ስንኖር ትልቁ ጸጋ ልጆች ናቸው። ሀብት ቢኖርህ የፈለገ ምድርን መግዛት ብትችል ይሄ የመጨረሻው የእግዚአብሔር ስጦታ የእግዚአብሔር አንተ መውደዱ የመጨረሻ ትልቁ ጥጉ በረከቱ ራስህን መተካት ነውና ያንን ሰጥቶናል እኔና እሷን ደሞና እኔና ባለቤቴ በዚች ምድር ስንኖር እንግዲህ ተዋደን በነበርንባቸው አሁንም ደግሞ ተዋደን እየኖርን ባለንበት የህይወት መንገድ ውስጥ 4 ልጆችን አፍርተናል። የመጀመሪያ ልጄ በእምነት አንድ አምላክ ይባላል። ሁለተኛዋ ልጄ ሴት ነች። በጣም በቅርቡ እግዚአብሔር አምላክ ቢወድና ቢፈቅድ እንደ ብላቴናው እውነት በዝማሬው ወደ እናንተ ትመጣለች። አሜን አንድ አምላክ ትባላለች። ሶስተኛውና በጣም የተለየ እስካሁን ወደ እናንተ ያልቀረበ ለቤተሰብ ብቻ የተለየ ስጦታ ያለው ልጄ ደግሞ ባርኮት አንድ አምላክ ይባላል። እንግዲህ አራተኛውን ልጄ ሁላችሁም ታውቁታላችሁ። በትክክል እውነት አንድ አምላክ ይባላል። በዝማሬው ሕፃን ዲያቆን ዘማሪ እውነት አንድ አምላክ ይባላል። በምንወዳቸው በጸሎተኛው አባታችን አቡነ ቀውስጦስ ድቁናን ተቀብሏል። ሊቀ ጳጳስ ናቸው። በጣም የሚወደዱ ለቤተክርስቲያናችን በአሁን ሰዓት የእሳቸው ጸሎት እጅጉን የሚያስፈልግ በጣም ጸሎተኛ የሆኑ አባት ናቸው። ድንቅ ነገር የሰሩ በጣም ብዙ ድንቅ ነገሮችን የሚሰሩ አባት ናቸው። ሰላሌ ሀገረ ስብከትን ያቀኑ አድርገው ያቀኑ በነገራችን ላይ በዚህ አጋጣሚ ማቀላቀል እንዳይሆንብኝ እንጂ ሰላሌ ሀገረ ስብከት ኦሮሚያ ክልል እንደመገኘቱ ኦሮሚያ ክልል ደግሞ ብዙ ፈተናዎች ያለበት ሀገረ ስብከት ናቸውና እሳቸው ብዙ ነገር በማውጣት ዛሬ ላይ ከሳቸው ሀገረ ስብከት ሊቃነ ጳጳስ ሁሉ የወጡበት ብዙ ነገሮችን የሰሩ ድንቅ አባት ናቸውና ቡራኪያቸው ባሉበት ቦታ ይደረሰንና ሁላችን ለዲያቆን ሕፃን ዘማሪ እውነት ትልቅ በረከት ነው። በጣም እኔ አላመንኩም። በጣም የሚደንቅ ነገር ይወባዬ እንዴት መሰለክ ከሳቸው ጋር ያለኝ ቁርኝት እጅግ ይደንቀኛል። ለመጀመሪያ ጊዜ ሊቀ ጳጳስ ጉልበት የሳምኩት እሳቸው የዛሬ 20 ዓመት
ኦልሞስት ልጄ 19 ሊሆኑ አይደለ የዛሬ 20 ዓመት ይመስለኛል ካልተሳሳትኩ ታረምበታለሁ ቀን ሊዘባረቅ ስለሚችል እኔና ባለቤቴ እንግዲህ አይ ቲንክ የ2-3 ወር ነፍሰ ጡር ትሆናለች ይመስለኛልና ለብፁዕ አቡነ ጴጥሮስ አይ ቲንክ ቤተክርስቲያን ተሰርቶ ምርቃት እዛው ሰላሌ ተሰርቶላቸዋልና ቤተክርስቲያን እንዲሰራላቸው የመጀመሪያ ቤተክርስቲያናቸው ተሰርቶ እዛ ቦታ ላይ አጋጣሚ ሆኖ የምርቃቱ ዕለት ነበር ቦታው ላይና እዛው ሰላሌ ፊቼ ያን ጊዜ ይመስለኛል ካልተሳሳትኩና ጉልበታቸውን ስሜ ተባርኬያለሁ። በጣም የሚደንቀህ ማለት ነው እንግዲህ እንትናችን የሚጀምረው ያኔ ነው ከሳቸው ጋር ያለኝ ቁርኝት የሚጀምረው ማለት ነውና ያ ጊዜ አልፎ እንግዲህ አጋጣሚ ነው እዛ ቦታ ላይ የተገኘ ነው ከባለቤቴም ጋር ተባርከን ብለን ተመልሰናል። እንግዲህ ከስንት ጊዜ በኋላ ደግሞ ተሰግድ ለኪን ዝማሬ ይሰሙና ይሄን ልጅ አምጡ ብለው ነው እዛ ነው እንግዲህ እንትን የተባለውና በደንብ ሲሰሙትም ዝማሬዎቹንም ሲሰሙ ምን ሲሉ አደራውን ለኔ ሰጥተው እንዳባትነቴ ተንስኡ ሲል መስማት እፈልጋለሁ። ውዳሴውን ይጨርስ፣ ቅዳሴውን ይማር፣ እኔ ግን ለዚህ ልጅ መስጠት አለብኝ ልጄ ብዬ በድቁናው መያዝ አለብኝ ብለው አባትነትን ወስደው እና በጣም ይደንቀኛል። በጣም ነው መጠራትም ነው። አዎ በጣም ነው የሚገርመኝ። በሕፃንነታቸው ሳሙኤልን ብንመለከት እንግዲህ እናቱ ሐና በስለት የወለደች እዛው ቤተክርስቲያን ውስጥ ያድግ የነበረ በዛ ዘመን አፍኒና ፊናስ ኃጢአትን ሰርቶ ከቤተ ክርስቲያን ታቦቷ እንኳን እስክትማረክ ድረስ የደረሰው ጊዜ እግዚአብሔር በቤቱ አገልጋይ የጠራው ሳሙኤልን ነበር። ሳሙኤል ብሎ የጠራውና በሕፃንነት እግዚአብሔር አንዳንድ ጊዜ የሚጠራ በጊዜው ስልጣን ላይ የነበረው ኤሊ ነበረና ኤሊን ሄዶ መጠራቱን ሲጠይቅ እናየዋለንና ተናገር ባሪያ ይሰማል ብለህ ተናገር አለውና ዛሬም በብፁዕ አባታችን ጩጬው ሲጠራ ያ ሳሙኤል ታሪክ ነበር የመጣልኝና የሳቸው እንትን አሉ ፋይል የሚያገለግሉ አንድ አባት አሉ መላከ ሰላም ይባላሉና እሳቸው አጋጣሚ በዛ ለሞልታምባ ቅዱስ አማኑኤል ቤተክርስቲያን ጉዳይ ላይ ተገናኘንና በዛው አዩት የልጄን ዝማሬ ምናምንና አሰሟቸው ለሳቸው ማለት ነው ለብፁዕ አባታችን አሰሟቸውና ይምጣ ይሄ ልጅ እኔ ጋር ካልመጣሉ የእመቤታችን ንግስ ነበረ ወደ ሰንዳፋ ይዘውን ሄዱ። በዛው እንዲያገለግል መጀመሪያ ድቁናውን እዛው ሰጡት። ከዛ ደግሞ እዛው መድረክ ላይ አዎ አይደለም አማኑኤል ሳይሆን የእመቤታችን ቤተክርስቲያን ነው ሰንዳፋ ላይ አዎ የእመቤታችን ቅድስት ማርያም ቤተክርስቲያን ነው። በጣም የጥንት ቤተክርስቲያን ነው። ድቁናውን ተቀበለ። በዛውም እንዲያገለግል አደረጉት እና በጣም ደስ የሚል ነበረ። በቅንጭብ አድርጌ ለነገው ያስቀምጬለታለሁ ታሪኩም ስለሆነ ታሪኩም ጭምር ስለሆነና ነፍስ ይማር መቼም የሚወደዱ አባት አሉ። መምህራችንም ጭምር ናቸው። መምህር ዘላለም ወንድሙና አይ ቲንክ ያን ቀን ከልጄ ጋር አብረው አገልግለዋል እዛው ቦታ ላይ ለመጨረሻ እሳቸውን በአካል አግኝቻቸው ምንድነው አበርታው ምናምን ብለው ምክርም ሰጥተውልኝ አለ አይደለ አባታዊም መምህራዊም ምክራቸውንም ሰጥተውኝ አራያ የሆነን ቃል እዛው ቦታ ላይ ሰጥተውኛል። ዘላለም ወንድሙ እዛው አገልግሎት ላይ ነበሩና በጣም ደስ የሚል ቀን ነበረ እና ከመላከ ሰላም ጋር መገናኘቴ ከብፁዕ አባታችን ጋር በድጋሚ መንገድ ኖሮት እና ልጄም እዛ ቦታ ሄዶ ከሳቸው እንግዲህ ከጸሎታዊ አባታችን በጣም ደስ የሚል ነው። ወደ ቀደሙ ነገራችን መለስላላ ባሪያቆስ እውነት ነው። የልጆችን ስሞች ስንሰማ የመጀመሪያ በእምነት ለምንድን ነው ግን በእምነት ለሚዲያ አንዳንድ ታሪኮች ለሚዲያ አይቀርቡ ቤተሰባዊ የሆነ ግን ደግሞ በሰዓቱ በነበረው እንትን የህይወት ውጣ ውረድ ውስጥ ምንድነው በቃ እግዚአብሔርን ታምነህ ያረጋዋል እግዚአብሔር ብለህ ታምንበት ነገር አለ አይደለ ያን ነገር እግዚአብሔር ፈቅዶታል አርጎታል ብለህ ታምነህ
ታደርገዋለህ ያን ነገርና እግዚአብሔርም እውነትም ለካ በስህተት ተጠርቼበታለሁ በነበሩት እነዛው ጣውረዶች ውስጥ ተጠርቼበታለሁና ነገሮች አልፈው በጣም ወፍራም ነበር ሲወለድ 4 ተኩል ያልፍ ነበር ኪሎ ምናምንና ድንቡጭ ያለ ነበርና አይ ቲንክ ፌስቡክ ላይ ይኖራል ፎቶ ላይ ጎርጎል ቢደረግ ብቻ ሆነና ተወለደ ልጄ እግዚአብሔር አምላክ የተመሰገነ ይሁን በቃ ታምኝ መታመኔን ስላሳየኝ አምላክ በእምነት አልኩት አዎ በቃ የታመንኩበት ስለነበር አሜን ከዛ ደግሞ የሱ አልፎ ነገሩ የተያያዘ ነው ከሱም ጋር የተያያዘ ነው አሜን አሜን ደግሞ እዛው ወራት ላይ የወራት ዲፈረንስ ነው ያላቸው እንደምን ታቁጠራቸው እና አሜን ደግሞ ድጋሚ ተረገዘችና ተወለደች እና የወራት ዲፈረንስ ነው ያላቸውና እግዚአብሔር አምላክ ታምኚው የታመንኩለት አምላክ በዛ ልክ በእምነትን ከሰጠኝ ደግሞ በእምነት ላይ እሷን ሲጨምርልኝ እግዚአብሔር እኮ ድንቅ ነው የሚደንቅ ነው አልኩና አሜን አልኳት የሷ መጨመር ደግሞ የሚያስደንቅ ነው ስለዚህ አሜን አልኳት ከዛ ደግሞ ይሁንልኝ ይደረግልኝ አልኩ በመሃል ኦልሞስት ወደ 7 አመት ጋፕ ይኖራል ይመስለኛል ያው ይበቃናል ለጊዜው ሰውኛውን እንዳሁኑ መንፈሳዊ ዕውቀት በደም ስላልነበረን ሰውኛውን ደግሞ ይበቃናል ብለን መድኃኒት ተጠቅመን ነበርና ባለቤቴና በመሃል እንግዲህ አንዲት ሴት መድኃኒት ተጠቅማ ቆይታ ድጋሚ ቀኑ ደርሶ ድጋሚ ሌላ መድኃኒት ተጠቅማ በዛ 7 አመት ውስጥ እንግዲህ ቀኑ ደርሶም ይሁን ምንም እንደምናቀው ረጅም ጊዜ ይወስዳል ለርግዝና አይደለ ነገር ግን ልጃችን እንደዛ እዛው ላይ ነው በዛ እንትን ውስጥ ነው ፕሮሰስ ውስጥ ነው የተረገዘው የእግዚአብሔርን አቅም ምንም ሊገዳደር ሊያሸንፍ የሚችል የለም እኛ ባሰብነው ልክ ሳይሆን እግዚአብሔር አምላክ ሊሰጥህ ባቀደው ልክ ነውና ሶስተኛው ልጅ መጣ በዛ ሂደት ውስጥ ሆኖና እግዚአብሔር ከባረከው ለምን ምክንያት አለው ስሙ ባርኮት ተባለ እግዚአብሔር የሚያሸንፍ የለም በቃ እግዚአብሔር ነውና ማለት ነው እንግዲህ አራተኛውም ልጅ ደግሞ ልክ እንደ በእምነትና አሜን ብዙም ለውጥ የላቸውም ባርኮትና እውነትና በቃ እግዚአብሔር አምላክ ለካ እውነት ነው ሁሉን ነገር ሲያደርግ በእውነት ነው የሚያደርገው በጣም የሚደንቅህ ነገር እኔም እውነት ብያለሁ ስሙን ለካ ባለቤቴም አስበዋለች እውነት ብላ እና ሁለታችንም አንድ አይነት ስም አቀደናል የሚደንቅ ነገር ሶስቱ ላይ ማንም ሰው ጣልቃ አልገባብኝ የኔ ስሞች ናቸው አራተኛውን ግን እውነት ብዬ ቢይዝም እኩል ደግሞ ታስቧልና በጣም ይደንቃል እህቷ አሁን የሷ ታላቅ እህት አለች አሜሪካን ያለችው ስንዴ ለቤታችን እንደዚህ ማገር ምሰሶ ሆኖ መቆም አስተዋጽኦ ያደረገች በቃ ፍቅር የሆነች አማች ብዬ ለመጥራት የሚከብደኝ ስንዴ ያለችና እሷ ነች በመሃል እንዴ እሷም እኮ እውነትን አስባለች አንተ የሚለው ነገርና በዚህ መሃል ያው በቤተሰባዊ ንግግር መሃል የሚመጡ ናቸውና እውነትን ስንወስደው እንግዲህ በቤተሰቦቻችሁ ዘንድ እንግዲህ እንደምናየው በፌስቡክም ከሰባፊትም በብዛት ተጨማሪ ደግሞ ልጆችን ራሱ ወደ ሚዲያ ስታመጣ የተቃጠለው ቲክቶክ ላይ ስናየው ዴበል አንዴ የሚለው ብዙዎቻችን ልብ ውስጥ የቀራችሁት ቤተሰቡን ያየንበት ነበርና አሁን ደግሞ እውነት በዝማሬው እንግዲህ ብዙዎቹን ህፃናት ማደግ እንዲዳግም ተወለድኩን ስንመለከት በጣም ብዙ ቦታ ሰዎች በብዙ ነገር ልደት ላይ በብዙ ነገሮችም ደግሞ ትልቆቹ ደግሞ ዳግም ተወለድኩ ማለት እንግዲህ በብዙ ነገሮች ወስዶት ሰዎች ከብዙ ጊዜ በኋላ ወደ ክርስትና እንኳን ሲመለሱ ዳግም ተወለድኩት ይላሉ ከመጽሐፍ ቅዱሳዊ ታሪክ የኒቆዲሞስን ታሪክ ጋር ያይዘው ብዙ ጊዜ ሲጠቀሙ እናየዋለንና ብዙዎቹ ዘንድ የተወደደ ልጅ እናንተንም ደግሞ በደንብ አድርጎ ከዚህ በፊት ከነበረ ላይ በደንብ አድርጎ ያስተዋወቀው ልጅ ነውና እንዴት ነው በህፃንነቱ እንደዚህ ገርተ ማሳደግን ለምሳሌ ህፃን በጣም አስቸጋሪ ነው ህፃን ማለት በህፃናዊ ባህሪ ስንወስድ ማለት ነው አንተ ግን እኔ በቅርበትም እንደማውቀው እንግዲህ ቤተሰብ ስለሆነ ከልጆች ጋር በአይን ትነጋገራለህና ያኔ ጥቅጥቅሻ ብዙ ነገሮች ሲያስተካክል አየዋለሁ ይሄ ነገር እንዴት ነው ማምጣት የቻልከው እንዴት ነው ይሄንስ መቅረጽ በነገራችን ላይ ይሄን ሚዲያ የሚመለከቱ ቤተሰብ ልጆችን የሚያሳድጉ ብዙ ሰዎች ሁላችንም ለኛም ተሞክሮ እንዲሆነን እንዴት ነው ይሄ ነገሮች ማዳበር የቻልከው
እንግዲህ ደጋግሜ ተናግሬዋለሁ። ብዙ እንግዲህ በቀረብንባቸው የተለያዩ ሚዲያዎች ላይ ከዚህ በፊት ተናግሬዋለሁ። በጣም የምወዳቸው የማከብራቸው ጎረቤቶች ነበሩ ልጆኜ እኔና እነዛ ጎረቤቶች በእስልምና ወይም በእስልምናው አስተምህሮ ልጆቻቸውን የሚያሳድጉበት መንገድ በጣም ልጆኜ ነው አይ ነበረ። እነሱ ልጆቻቸው ገና ድኸው ሳይጨርሱ ነው ቁርአን አስይዘው መስጊድ የሚልኳቸው ጥንካሬ ያላቸው እዚህ ላይና እቀና ነበረ። ልጅ ነኝ ልጅም ሆኜ እቀና ነበረ እና አንዳንዴ እንደ ክርስቲያን ቤተሰብ የማንጠነክርባቸው ነገሮች ሊኖሩ ይችላሉና እዛ ላይ ጥንካሬው የነሱ ያስቀናኝ ነበር እና ሰንበት ትምህርት ቤት ሲሄድ በነዛ ልጆች በጣም ቀና ስለነበር በቻልኩት መጠን ትኩረት ለማድረግ እጥር ነበረ ትምህርቴ ላይ እና ያ ልቤ ውስጥ የተጸነሰሰው ቅናት እግዚአብሔር አምላክ እድሜና ጤና ሰጥቶኝ ዛሬ መክሊቶችህን ሲሰጥህ ልጆች መክሊቶችህ ናቸው አይደለ? እነዛ መክሊቶቼ ላይ ያንን ቅናቴን ነው አይ ቲንክ እየተወጣው ያለው መስሎ የሚሰማኝ። ያን ጊዜ አየው የነበረን ነገር ቀንቼ ብቻ ለምንድን ነው የምቀረው? በልጅነት አእምሮዬና በልጅነት ያቺ ትንሿ ልቤ ያቺ የተጸነሰሰችው ቅናት አድጋ መጣች። ዛሬ ላይ በምታስተውለው መልኩ ደግሞ ቤተሰቦቼ ላይ በቻልኩት መጠን ቤተክርስቲያን እንዲሄዱ በቻልኩት መጠን ቤተክርስቲያናዊ የሆኑ ነገሮችን እንዲያውቁ እኔ በመሃል ጠፍቼ ነበር። ሰንበት ትምህርት ቤት እየተማርኩ ባድግም የሆነ ሰዓት ላይ ግን ጠፍቼ ነበር። መጥፋት ሲባል ደግሞ ኮምፕሊትሊ ሊባል በሚቻል ደረጃ ማለት ትችላለህ። ግን እግዚአብሔር አምላክ አንዳንድ ጊዜ እንዲህ በልጅነትህ ጸንስሶ ያስቀመጠብህ ነገር ብዙ ነገርን እንድትወጣ ይረዳል። ይቅርታ ይደረግልኝ እና በዛ ሰዓት የቀሰምኳት ጥቂቷ ነገር እያደግኩ ስመጣና ይሄ ጠፍቼበት ከነበረው ቦታ በቻልኩት መጠን ሁሉ ህይወት እያወቅህ ስትመጣ እስከመቼ ትላለህ? ምክንያቱም ሁሉ ነገር ታየዋለህ፣ ያምርሃል፣ ትሞክረዋለህ፣ ትዳስሰዋለህ፣ ትጨብጠዋለህ፣ ሁሉ ግን ከንቱ ነው። ምክንያቱም እግዚአብሔር ያልተጨመረበት ህይወት እግዚአብሔር የሌለበት ነገር ምንም በቃ እንደዚህ ብዬ ልናገረው አልችልም። እና ዛሬ ያለኝ ሰላምና ደስታና ያኔ ጠፍቼ ነበር ብዬ እየዘባረቅኩ እየተንቦጫረቅኩ የነበረበት ህይወት ሰማይና ምድር ያህል እና አንዳንዴ እንደ ሰው ታያለህ እዛም ቦታ አሁንም እኮ ልትገኝ ትችላለህ። ግን ከዚህ ህይወት ነው እንዲህ እግዚአብሔር አምላክ እንግዲህ ምንም አይነት መካሪ ምንም አይነት አጋፋሪ ሳይኖርክ ከሆነ ነገር እንዲህ ምንጭቅ አድርጎ አውጥቶ ዛሬ ላይ ሆነ ደግሞ ስታየው ያንን ቦታ ምን ያህል ቢወደኝ ነው ምን ያህል ቢመርጠኝ ነው ብዬ አስባለሁ። እግዚአብሔር በሚያውቀው ማለት ነው። እና ይደንቀኛል በጣም እና እንደዛም እንግዲህ እየተንበጫረቅኩም በነበረ ሰዓት እንግዲህ ልጆች አሉ ኦልሞስት እንግዲህ አሁን የ19 ዓመት ልጅ ሆኗል ልጄና በዛ መሃል ግን በቻልኩት መጠን ሁሉ ባለቤቴም ጭምር ልጆቻችን የሰንበት ትምህርት ቤትን እንዲማሩ እግዚአብሔርን እንዲያውቁ በቻልነው መጠን ባለችን ደቂቃዎች ሁሉ ከእግዚአብሔር ፊት መቆም እንዴት እንደሆነ ለማሳየት ጥረት እናደርግ ነበር። እኔ እዛውም በሆነ ሞክር ነበር። ግንስ ለካ ያ ነገር እነሱ ላይ ለመስራት እየጣርኩ የነበረው ነገር እኔንም ጭምር ነው እየገራኝ የሆነ ነገር እያደረገኝ እየሳበኝ የነበረውና በዛ መሃል እንግዲህ አብዛኛውን ጊዜ ትልልቆቹ ላይ ልጆቼ ላይ ፌስቡክ ላይ ነበረ የምሰራቸውን ነገሮች ዝም ብለን የተወሰነ ፌስቡክ እንዳሁኑ እንደ ቲክቶክ ተደራሽ ባይሆንም ማለት ነውና በመሃል እቺ ዴበላንዴዋ መጣችና ቲክቶክ ጀመረን ማለት ነው። በጣም እንትናለች ቫይራል ሆነች። ዴበላንዴው ብዙ ነገር ነው የቀየረው። ከዛ ዴበላንዴውን ከዓለማዊው ኮንተንት እንግዲህ እንዳልኩህ ነው ውስጤ የነበረው ያ የቤተክርስቲያን የተወሰነች ነገር ለምን ወደ ቤተክርስቲያን አንመልሰው ወደሚል መጣንና በቤተክርስቲያን መስራት ጀመርን ያንን ነገር ማለት ነውና በቤተክርስቲያን መስራት ጀመርን ያንን ነገር ማለት ነው። ወደ ቤተክርስቲያን አምጥተነው እየሰራን ስንመጣ ከነሱም አልፎ እንዳልኩ ቅድም እንዳልኩ ለካ እኔም እየተገረሙበት ነው ነገሮቹ እየተሻሻሉ ያማሩ ሲሆኑ ስመለከት ከዛ ከነበረው ጨለማ ህይወት እኔም እየወጣው መምጣት ጀመርኩ ማለት ነውና ዛሬ ያለውን ለመሞረድ ዝግጁ የሆነውን አንድ አምላክ
አገኛችሁት? ለሌላ ለራሱ ብቻ ሳይሆን ለልጆቹ ብቻ ሳይሆን ለሌላ ሰውን ማስተማር የሚሆን አንድ አምላክን ነው ያየነው እኛ። እግዚአብሔር ይመስገን። ከዚህ በኋላ አባቢን ወይም አንዲን በዩቲዩብ ገጻችን ብዙ ጊዜ ይመጣል። ብዙ ስራዎችን አብረን እንደምንሰራ በዚህ አጋጣሚ ተስፋ እናደርጋለን። እንግዲህ አይደለ እግዚአብሔር አምላክ ይፍቀድልን። እግዚአብሔር አምላክ በወደደና በፈቀደ ሁሉ እንግዲህ እግዚአብሔርን አንደበት አድርገን ወደ እናንተ ለመምጣት ጥረት እናደርጋለን። በአንደበታችን እግዚአብሔር እንዲናገር፣ በአስተምህሮታችን ሁሉ እሱ እንዲመሰገን፣ በምናደርጋቸው እያንዳንዷ ክርስቲያናዊ እንቅስቃሴዎች ሁሉ ደግሞ ክርስቲያን እንድንሸት የእርሱ የአምላካችን የመድኃኒታችን የኢየሱስ ክርስቶስ የእናቱ የእናታችን የቅድስት ድንግል ማርያም ምልጃና ጸሎት ከኛ እንዳይለይ፣ እንዲሁም የእናንተ የተመልካቾቻችን ትንሿ ለጸሎት በቆማችሁ ቁጥር ሁሉ እኛን ማሰብ በብዙ ያቆመናል ያጠነክረናልና እሱም ጭምር እንግዲህ ከናንተ የናንተ ጸሎት ጭምር ከኛ ሳይለይ እግዚአብሔር በወደደና በፈቀደልን መጠን ወደ እናንተ ለመመላለስ ወደ እናንተ ለመምጣት ጥረት እናደርጋለን። እግዚአብሔር አምላክ ይጨመርበት። አሚን። እስካሁን ድረስ ከናንተ ጋር የነበርኩት እኔ ወንድማችሁ ኢዮብ ነኝ። አባቢ ደግሞ ካሁን በኋላ በብዙ ዘርፉ ዩቲዩብን ብዙ እናንተን የሚያስተምር ማዝናኛ የሆኑ የቤተክርስቲያን ታሪኮች አንዳንድ ነገሮችን ይዘን እንመጣለን። እናንተ ደግሞ ከኛ ጋር ሁሌ እንድትሆኑ ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷንና ላይክ ማድረጉን እንዳትረሱ፣ ለብዙ ወዳጆቻችሁ ሼር አድርጉልን። እናመሰግናለን እስካሁን ድረስ ከኛ ጋር ስለነበራችሁ። እንግዲህ የመጨረሻውን ቃሌን ለማውጣት ያህል ነው። ይህ በኩር ቲዩብ የወንድማችን የዲያቆን ኢዮብ የዩቲዩብ ቻናል ነው። ይህንን የበኩር ቲዩብ ቻናልን ላይክ፣ ሼር፣ ሪፖስት እንግዲህ ለምዶብን ነው። ሪፖስት ይደረጋል በእርግጥ ግን ቲክቶክ ላይ ለምዶብን ነው። ላይክ ሼር በማድረግ በኮመንቱም ወይም ደግሞ በሐሳብ መስጫው ሳጥን ላይ የተሰማችሁን ሐሳብ በማስፈር በእርግጥ ዛሬ አሁን እንደ ጋዜጠኛና እንደ ተጠያቂ ሆነን አይደለም ራሳችንን ለማስተዋወቅና በዛች ውስጥ ደግሞ ጥቂቷን የሆነች አንድም ሁለትም ቃል ሊገኝ ከቻለ ብለን ወደ እናንተ ለማስተላለፍ ነው የመጣ ነው። እንደ ሌሎች ጋዜጠኞች እያንዳንዱ ነገር ሂደት በሂደት ሄዶ ዩቲዩብን በሚመጥን መልኩ ላይቀርብ ይችላል የዛሬው ፕሮግራማችን እና ያንን ግምት ውስጥ ከታችሁ ያስተላለፍነው መልእክት ደግሞ ከልባችሁ አኖራችሁ ልንታረም የሚገባባቸውንም ነገሮች እንድንታረምባቸው በሐሳብ መስጫው ላይ ሐሳባችሁን በማስፈር ቀድመን እንዳልነው ይህን በኩር ቲዩብ ላይክ ሼር በማድረግ ብዙ ተደራሽ እንዲሆን በማድረግ ወደፊት እግዚአብሔር አምላክ በወደደና በፈቀደ መልካም የሆኑ ነገሮችን ወደ እናንተ በርትተን እንድናቀርብ ጉልበትና ብርታት እንድትሆኑ ከወዲሁ በልዑል እግዚአብሔር ስም እንማጸናችኋለን፣ እናከብራችኋለን፣ እንወዳችኋለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።